ኢትዮጵያ ውስጥ ፎቅ ያላቸው ሰዎች ግን የትኛውን ቢዝነስ ሰርተው ነው የተለወጡት? ዛሬ እንደሌላው ጊዜ በርቱ፣ ስሩ፣ ጠንክሩ ልላችሁ አይደለም የመጣሁት። የትኛውን ቢዝነስ እንሰራለን፣ ቢዝነስ የለም ስራ የለም ብሎ ቁጭ ላሉ ሰዎች የሚጠቅም የቢዝነስ አማራጭ ነው ይዤላችሁ የመጣሁት። እሱ ምንድን ነው ካላችሁኝ፣ የግብርና ምርቶች አቅርቦት። የግብርና ምርት አቅርቦት ከልዩ ልዩ የገጠር ክፍለ ሀገር እንደ ሽንኩርት፣ ቲማቲም፣ ቅመማ ቅመም ወይንም ጥራጥሬ ያሉ የምግብ ፍላጎት በቀጥታ ለከተማ፣ ለሱቅ፣ ለሆቴል የሚያቀርቡ እንዲሁም ለመደብሮች ማቅረብ የሚችሉ ወጣቶች ዛሬ በሚሊዮን የሚቆጠር ብር እያፈሱ ይገኛሉ። ምግብ የማይቋረጥ ቢዝነስ ነው። ባይዘው ማንም ሰው ሳይበላና ሳይጠጣ ስለማይውል ሁልጊዜ እየጨመረ የሚመጣ ፍላጎት ነው። በዚህ ዙሪያ በተሰማሩ እርግጠኛ ነኝ ውጤታማ ትሆናላችሁ። በቀጣይ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ ያሳውቁኝ። ቸር ይግጠማችሁ።